ልጅ አይናችን እያየ መጨለሉ ነው። ቆይ አቡሽ ደስታ ነግራት ምን አለች? አመሳጠረችብኝ። ምንድነው ያመሳጠረች? ሳምና ወርቁ ነው ቤዚቲ። ሚኪስት ያቀልድ ህፃኑን እኔ ያልቀለድኩም። ለምን አትጠይቅም ከፈለግሽ እሱን? አቡሽ አንተ ንገረኝ ተይ። መሄድ ፈልገ መረታን ስለማፈልግ ነው ተመልሰ የመጣው አለች። ይሄ ደግሞ ምን ማለት ነው? እሱ ደግሞ የጥሎ ሄያጆች ንግግር ነው አለች። አይ እኔም እኮ እንደዚህ ነው ግራ የገባኝ ቤዚቲ። እኔ ግን እውነቴን እኮ ነው እንዴ ጭካኔ ካልሆነ በስተቀር ለዚህ ደደብ ልጅ ሁሉ ሰምና ወርቅ ያደርግለታል ይፈንዳ። ያውም 2 ቀን አልተገናኘንም በሚል ተልካሻ ምክንያት ነው። ቆይ ልጅቷ ግን ምን ሆናለች? ቤዚቲኛም እኮ ግራ የገባን እሱ ነው። ግን ቤዚቲ በእናትሽ የሆነ መላ ፈልጊ፣ ስሞትልሽ የሆነ መላ ፈልጊ። አለበለዚያ ይኸውልሽ አይንሽ እያየ ሁለታችንም መጨለላችን። አንተ ደግሞ ምን ቤት ነህ? ደፋር ወንድሜ እኮ ነው ብቻውን የሚጨልለው። ብቻውን እየጨለለ እያየው ዝም ምን ይመስልሻል? እና ምን ልታደርግ ነው? አብሬው ጨልላለሁ። አትቀልጃለሽ እንዴ አቡሻዬ? ችግር የለውም ብቻሽንማ ጨልይ። ብራዘር ግድ ነው ብራዘር፣ ብቻዬንም አልችልም። ጨልላለሁ። ምን ነው ማችለው? እብደቱ ነው። አይኔ ቆንጆ፣ አሁን እኮ ሁሉም ነገር ከብዷል። እንዴት? ይኸውልሽ ቀድሞ ያበዱ ሰዎች አየሩን ይዘውታል። ለአዲስ አበባ ጀት ሲስተሙ አይፈቅድም ብለዋል፣ ይዘውታል። ኦኬ፣ ስለዚህ አንተ ፑሽ ልታደርግለት ነው? አቤት አንቺ፣ አቤት ያሬድ ታድሎ። አንተ አቤት ያሬድ አፈሰ ብቻ ዛቅ እንጂ ዛቅ። ለማንኛውም አቡሽ በቃ አንተ ተረጋጋሽ። እኔ አናግራትና ምትለኝ እነግርሃለሁ። እሺ ቤዛ፣ ደግሞ እንደምወዳት ነገር ይልሽ። አንተ ራሱ እኮ በወቅቱ ቀድመህ ነግረሃት ቢሆን ኖሮ ይሄ ሁሉ ጣጣ ውስጥ እኛም አንገባም ነበር። ቤዚቲ ደግሞ እሱማ እኮ ነግሯታል። ስንቴ? አንዴ መሰለኝ። እሱንም ያኔ ስትፈቀሩ አይደል? እሱንም መሰለኝ። አየህ አይደል ችግርህ? አንተ ያኔ ላይ ነው ያልከው። እሷ ግን ይሄኔ ሁሉ እንድትላት ትፈልግ ይሆናል። ቤዛ ደግሞ ምን ሆነሻል? ልጁ እኮ ያሳብ ለውጥ አላደረገ። አየህ አይደል ሚኪ፣ ወንድ ልጅ አንድ ጊዜ የተናገረውን የፍቅር ቃል ለእድሜ ልክ የሚበቃ ይመስለዋል። ሴት ልጅ ግን ያ የፍቅር ቃል ሁሌም ቢሆን እንዲነገራት ትፈልጋለች። አሁን ገና እውቀት ቀሰምኩ። አቡ ስልክ ስጠኝ። ምን አባ ይሰራል? ለፒያሪ አሁኑ ነው እወድሻለሁ የሚል ቴክስት ላደርግላት ነው። ቀልደኞች በሉ በቃ እኔ አናግራትና የደረስኩበትን እነግራቸዋለሁ። እንዲያው አደራሽ አንተ ቤዛ ግን እውነት እውቀት አላት። የመስማም ጠጠር ያለች ነች። አዎ ጠጠር ያሉ ንግግሮች ነው የምትናገረው። አሁን ሄዳ ፊክስ ታርገውና የምትለን እንሰማለን። አራው በእናትህ ይቻማመሽ ነቃቢ በላት። አንቺ ግን ምን አስበሽ ነው? ስለምን ነው የምታወራው? ማወራው ስለሰብለ ነው። ለምሮ ችግር ውስጥ የከተቻት እሷ ችግር ውስጥ ከተተችኝ ብላ ነገረች? አይ እሱ አይደለም የነገረች። እና ማን ነው? ናታን ነው። በነገሮች ተጨናንቆ ነው የነገረኝ። እና ባንተ ቤት ተቆርቋሪ ሆነ መጣ ማለት ነው? አዎ ተቆርቋሪ ሆኜ ነው የመጣሁት። ምን ነው ችግር አለው? አዎ ችግር አለው። ኮምሮ ችግሩ ምክንያቱም ሰብለ ምንህም አይደለችም። ስለዚህ ምንም አያገባህም። እሺ ጓደኛዬ ነች፣ ስለዚህ ያገባኛል። ጥሩ። እሷ ጓደኝነትህን አምና ከተቀበለች እኔም ተቆርቋሪነትህን አምኜ እቀበላለሁ። መሄድ እንችላለን። ምን ነው እንሂድ እንጂ። ሰብሊም እንደመለስ ሁለታችንም ጠንቅቀን እናውቃለን። መልሷም ደግሞ ከልቧ እንዳልሆነ እናውቃለን። ልብን የሚያውቀው ፈጣሪ ብቻ ነው። እኔ ደግሞ አንድ የማውቀው ነገር ካፏ የሚወጣውን ቃል ብቻ ነው። ስሚ መሲ፣ የሰብሊ አንዲትም ጸጉር ካለ ምክንያት እንድትነቀል አልፈልግም። እሺ እኔ አሁንም የመጣሁት አንቺ ሞንሲ ሰብለ እርዳታ የሚያስፈልጋችሁ ከሆነ ኤኒቴም አለው ለማለት ነው። ምንም እርዳታ አያስፈልገንም። በማገባህ ጣልቃ አትግባ። እኔም እዚህ ነገር ውስጥ ባልገባ ደስ ይለኝ ነበር፣ ግን አንቺ ሰብሊን ጎትተሽ አስገባሻት። ስለዚህ እኔም ሳልወድ በግዴ ተጋብዣለሁ ማለት ነው። ተናግሬያለሁ። ከዚህ ነገር ውስጥ እጅህን አውጣ። እሺ ኢስ ቱ ሌት ኦልሬዲ ገብቼበታለሁ።